አሁን ይሄ ነው እንግዲህ የእርሻ ቦታ ያልነው። አንደኛ አንጋራን የምታውቁ ተወላጆች ይሄን እርሻ ቦታ ነው የምንረከበው። ይሄንን ቆርጦብናል። ኦሮሚያ ድረስ በመሄድ አሁን ካርታ ውስጥ እንዲገባልን ለማድረግ ነው። ይሄን የምታዩት በቀጥታ ማለት ነው። ይዞታው በጣም ነው። እዚህ ጋር እንዳያችሁት እነዚህ መቃብራት ቤቶች ናቸው። ከዚህ ያለው ብዙ አይርቅም። ይሄን የመሰለ ደግሞ ህንጻ እናንተ እየረዳችሁን እያሰራን ያለንበት ቦታ ነው። ሊቀ መላኩ ቅዱስ ገብርኤል ብስራታዊ መልአክ በእናንተው ኃይል እዚህ ደረጃ የደረሰበት ነው። እግዚአብሔር አምላክ የተመሰገነ ይሁን። እቺ የምታዩት ደግሞ ያው ቢሮ ናት። ወደፊት ሰፊ ቢሮም ይሰራል እና እነዚህ መቃብራት ባሉበት ነው ቅዱስ ገብርኤል ያለው። እግዚአብሔር የተመሰገነ ይሁን። ተወላጆቻችን በርቱልን። ወለተ ማርያምም እናመሰግናለን። ይሄው እነዚህ ናቸው። ሰፊ ይዞታ ያለው ሰፊ ይዞታ ነው ቅዱስ ገብርኤል ያለው። ይሄን ልናስለቅቅ ነው። እንደምታውቁት ባህረ ጥምቀቱን ሁሉ እንዳልኳቸው እዛ ጋር እነዚህ ጫካዎች ደግሞ አሁን በዘመቻ ይመነጠራሉ። እነዚህ ጫካ ይጸዳል እንጂ ሰፊ ነው ይዞታ ወደዛ። እዚህ ጋር ግን ሐሙስ ለታ በዘመቻ ቦታውን ያጸዱበት ነው። ይሄ እንደምታውቁት ቅዱስ ገብርኤል እንግዲህ ይዞታው ከሞላ ጎደል ይሄን ይመስላል ነው የምላችሁ። ህንጻ ቤተክርስቲያኑም እዚህ ጋር ደርሷል። እግዚአብሔር የተመሰገነ ይሁን። ደስ ይበላችሁ እንላለን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በጣም ሰላም ነኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ውድና የተከበራችሁ የሀገሬ በተለይ የሸቦካ ልጆች የሚመለከታችሁ ይሄንን የቅዱስ ገብርኤል ወዳጆች ያደጋችሁበት ቤተክርስቲያን ደብራችሁ ነውና እስኪ ስለ ቅዱስ ገብርኤል ቤተክርስቲያን ቪዲዮውን ይዩትና ከዛ በኋላ ያው አባታችን የሚሉትን እንስማቸውና ከዛ እንመለሳለን። ማለት ያው መርዳት እንዳለብን ሸቦካ ቅዱስ ገብርኤል የሚጎሉት ነገሮች ካርታና ፕላን ስለሌለው ካርታና ፕላን እንዲሰራለት ይዞታ እንዲገባለት እየተናገሩ ነውና ሁላችንም የአቅማችንን እንረባረብ። ያው ለአሁን ለጊዜው የተወሰነ ሳንቲም ይጎለናል እያሉ ነውና ሁላችንም በያለንበት ይመለከተናል። አስራታችንን ለቅዱስ ገብርኤል እናድርግና ቤተክርስቲያናችንን እናስጨርሳት፣ ለምርቃቱ ያብቃን እንላለን። ሁላችሁም የሸቦካ ቅዱስ ገብርኤል ልጆች በተለይ ሁሉንም ክርስቲያን ይመለከታል፣ ግን ደግሞ የሸቦካ ልጆች በተለይ ያደጋችሁበት ደብራ የሆነ ሁላችሁም እቺ ቤተክርስቲያን እንረባረብና እንርዳ ላለው ከተመቻችሁ እንግዲህ ያው የሸቦካን አካውንት ታውቃላችሁ። በሸቦካ አካውንት ላይ እኔ ማለኝ አካውንቱን ፖስት አደርግላችኋለሁ የምትፈልጉ ከሆነ። ካልበለዚያ ግን ያው አባታችን መምህር ኤርሚያስ ጋር እየደወላችሁ ወይ ደግሞ ኮሚቴውን የሚመለከተው ጋር እየደወላችሁ መርዳት ትችላላችሁ። ላለው ሰላም አምሹልኝ።